ሰላም። እስኪ ዛሬ በኢትዮጵያ ባህል ውስጥ በጣም ትልቅ ቦታ ስላለው ነገር እናውራ። ስለ ቀልድ ማለት ነው። ያው ቀልድ ስንል ደግሞ እንዲሁ ለሳቅ ብቻ አይደለም። ከታክሲ ውስጥ ወሬ አንስቶ እስከ ፓርላማ ክርክር ድረስ ቀልድ እንዴት የህብረተሰቡ የልብ ትርታ እንደሚሆን አብረን እንቃኛለን። ታዲያ ጥያቄው ይሄ ነው፣ በኢትዮጵያ ቀልድ የት ነው የሚገኘው? እስኪ የዚህን መልስ ለማግኘት አንድ ላይ ጉዞን ጀምር። ጉዞአችን የሚጀምረው ከከተማዋ የደም ስር ከሚመስለው ቦታ ነው እና የሚደርሰው ደግሞ እስከ ሀገሪቱ ትልቁ የውሳኔ ሰጪ አካል ድረስ ነው። ይህ በራሱ የቀልድን ሰፊ ተጽዕኖ ነው የሚያሳየን። እሺ፣ የመጀመሪያ ማረፊያችን የአዲስ አበባ ሚኒባስ ታክሲዎች ናቸው። በቃ እነዚህ ታክሲዎች ተራ ተሽከርካሪዎች ብቻ አይደሉም። የከተማዋ ያልተጣራ ስሜት፣ የህዝቡ ብሶት፣ ደስታ፣ ሁሉ ነገር የሚሰማባቸው ተንቀሳቃሽ መድረኮች ናቸው። እስኪ ይህን አባባል ስሙት፣ በጣም የሚገርም ነው። የዜጎችን የአስተሳሰብ ቅደም ተከተል ነው በቀጥታ የሚተቸው። እውነትም አይደል? መሰረታዊ በሆኑ የኑሮ ውድነት ጉዳዮች ላይ ዝም ብለን በትንሽ የታክሲ ጭቅጭቅ ላይ መብቴ ማለት ምን ያህል የተለመደ እንደሆነ በስላቅ ያሳያል። ይሄ ደግሞ ሌላኛው የቀልድ ገጽታ ነው። ልብ ይነካ። በተጨናነቀ የህዝብ ትራንስፖርት ውስጥ እንኳን ፍልስፍና አለ። ማህበረሰባዊ አንድነትን ነው የሚያንጸባርቀው። ዋናው ነገር መተሳሰብ ነው እያለ ነው። ዋው! ይሄኛው ደግሞ በጣም ሰለታ ማሽሙር ነው። በወቅቱ የነበረውን የጸረ ሽብር ሕግ አጠቃቀም ለመተቸት ቀልድን እንዴት በብልሃት እንደተጠቀሙበት ነው የሚያሳየን። ትንሽ አለመገባባትን ከሀገር ደህንነት ጋር ማያያዝ ያለውን አስቂኝነት ነው የሚያሳየው። እሺ፣ አሁን ከዘመናዊቷ ከተማ ጫጫታ ወጥተን ወደ ታሪክ መዝገብ እንግባ። የምናገኘውን በብልሃታቸውና በቋንቋ ጨዋታቸው የሚታወቁትን ዝነኛውን ቀልደኛ አለቃ ገብረሃናን ነው። ያ አለቃን ፈጣን አእምሮና ድፍረት እዚህ ጋር በደንብ እናያለን። አንድ ሰውዬ እግራቸውን አይቶ ጫማ ግዙ ሲላቸው አለቃ ፊቱን አይተው አንተ ደግሞ ፊት ግዛ ብለው በቅጽበት ነው የመለሱለት። ይሄ ፍርሃት አልባነታቸውና የመልስ ምታቸውን ፍጥነት ያሳያል። እና አሁን ደግሞ ወደ ዝነኛው የአለቃ የቃላት ጨዋታ ደርሰናል። ሚስታቸውን ከሌላ ሰው ጋር ሲያዩ የተናገሩት ይሄ አረፍተ ነገር ብልሃቱ ያለው ውስጡ ቢያዘው ድርብ ትርጉም ላይ ነው። አያችሁ ብልሃቱን? ሰምና ወርቅ የሚባለው የቅኔ አይነት ማለት ይሄ ነው። ሳመሽ የሚለው ቃል ሁለት ትርጉም አለው። አንደኛው ሲስመሽ ሲሆን ሁለተኛው ደግሞ ሲመሽ ነው። ስለዚህ አለቃ በአንድ አረፍተ ነገር ክስ ማቅርበዋል፣ መከላከያ ማቅርበዋል። ይሄ የቋንቋ ብልሃት ጥግ ነው። እሺ፣ ከታክሲና ከታሪክ ወግ ወጥተን አሁን ደግሞ መድረኩን ሙሉ በሙሉ እንቀይር። ወደ ፓርላማውን ሂድ። በፓርላማ ውስጥ በተለይ በሟቹ ጠቅላይ ሚኒስትር መለስ ዜናዊ ቀልድ እንዴት እንደ ኃይለኛ የንግግር ስልት ሆኖ ያገለግል እንደነበር እንመለከታለን። ይኸውላችሁ ክርክሩ ገና ሲጀመር እንዲህ ነው የተቃጠለው። ጠቅላይ ሚኒስትሩ ይህንን አባባል በመጠቀም የተቃዋሚዎችን መከራከሪያ ነጥብ ገና ከመነሻው ለማጣጣል እየሞከሩ እንደሆነ መረዳት ይቻላል። ታዲያ የተቃዋሚ ወገን መልስ ምን ነበር? የህዝቡን ብሶት ይዘው ነው የመጡት። ዶክተር መረራ ጉዲና በወቅቱ ህዝብ ዘንድ በጣም የተለመደ የነበረን አባባል በመጠቀም የኢኮኖሚ ችግርና የምግብ እጥረት መኖሩን ለመጠቆም ሞክረዋል። የጠቅላይ ሚኒስትሩ ምላሽ ግን በጣም ብልሃተኛ ነበር። እዚህ ጋር በጣም የሚገርም ነገር ነው የተፈጠረው። አንድን አሉታዊ ክስተት ማለትም የስኳር እጥረትን ወስደው የልማትና የድል ምልክት አድርገው አቅርበውታል። ይሄ ደግሞ ሌላ ስልት ነው። የቃላት አጠቃቀምን በማረብ የተቃዋሚን ሙያዊ ብቃት ጥያቄ ውስጥ የማስገባት ስልት። መንግስት ይቅረና ሽፍታን በበጀት ነው የሚሰራው የሚለው አባባል ደግሞ ለንግግሩ የበለጠ ስለት ይሰጠዋል። እስኪ ፊስካል ፖሊሲ የሚባለው ነገር ምንድን ነው? በቃ በቀላሉ መንግስት የግብር ገቢውና ወጪውን ተጠቅሞ የሀገርን ኢኮኖሚ የሚቆጣጠርበት መንገድ ነው። ይህንን ፍቺ መረዳት በቀደመው ንግግር ውስጥ የነበረውን የክርክር ነጥብ የበለጠ ግልጽ ያደርግልናል። ሌላ ጥያቄ ተነሳ። አቶ ቡልቻ ደመቅሳ ደግሞ ዝም ብሎ አይደለም የመጡት። አንድ ዓለም አቀፍ ተቋምን IMFን በመጥቀስ የመንግስትን የኢኮኖሚ እድገት መረጃ ጥያቄ ውስጥ አስገብቷል።
እናም የመጨረሻው ምላሽ እየነበረ ምላሹ ግን ዳታውን አልተከራከረም። ይልቅስ የመረጃውን ምንጭ አግባብነት በፖለቲካዊ መነጽር ጥያቄ ውስጥ በመክተት ነገሩን ሙሉ በሙሉ ፖለቲካዊ አድርጎት ቁጭ አለ። እንግዲህ ይህን ሁሉ ስንመለከት አንድ ነገር ግልጽ ይሆናል። ከታክሲ ውስጥ ወግ እስከ ፓርላማ ክርክር ድረስ ያየናቸው ቀልዶች እያንዳንዳቸው ከሳቅ በዘለለ በጣም ትልቅ ትርጉም አላቸው። ስለዚህ ወሳኙ ነጥብ ይሄ ነው። በኢትዮጵያ ቀልድ ማለት ሳቅ ብቻ አይደለም። ማህበራዊ ሂስን ያቀርባል፣ አእምራዊ ብልሃትን ያሳያል፣ ፖለቲካዊ መሳሪያ ሆኖ ያገለግላል፣ እንዲሁም በችግር ጊዜ ሳይቀር ህብረተሰቡ እንዲበረታ ያደርጋል። በመጨረሻም እስኪ ይህን ጥያቄ ራሳችንን እንጠይቅ። ከታክሲ ወግ፣ ከአለቃ ቅኔ እና ከፓርላማው ንግግር ዛሬ በዘመናችን የኢትዮጵያን ሕዝብ ስሜት በተሻለ የሚገልጸው የቱ አይነት ቀልድ ይመስላችኋል? መልሱን ለራሳችን ትተነዋል።